ቢእኛን ወይ ቤተሰቦችን ወይ እሷን ትመርጣለህ? በቅርቡ እመጣለሁ በሚል ዛቻ ነው ስልኩ የተዘጋው እና ባለቤቴ ደግሞ ብዙ ጊዜ እንዳያችሁት ከቤተሰብ እንደዚህ አይነት ነገር ሲመጣ አይቋቋምም ስላችሁ እንዴት ነው ታያቸው በቃ ምናምን ብሎ የሚያልፍ ሰው አይደለም። ስራውን ተመካክረን እየሰራ ነው። ተመካክረን ስላችሁ ትላንት ፕራንክ ሳረገው ተመካክረን ነው እያልኳችሁ ሳይሆን ግን ዩቲዩብ ስንሰራ የትኛውንም ኮንተንት ተመካክረን እንደዚህ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ ለማለት እንኳን ትላንትና ቪዲዮ ሰርተናል። እንዴት አደራችሁ እንዴት ዋላችሁ ነው የሚባለው አይደለ? ምክንያቱም እንዴት ናችሁ ለረጅም ሰዓት ለቆየ ሰው ነው ብዬ አስባለሁ እና ቤተሰቦቼ ዩቲዩብን ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ቪዲዮን ስትጀምሩ በላይክ ጀምሩ እና ዛሬ ትልቅ መልእክት ለማስተላለፍ ነው የመጣሁት። እሱም መልእክት ፕራንክ በኔ ይብቃ ነው የምላችሁ። ብዙ ጊዜ ፕራንክ በጣም ከባድ ነገር ነው። ስቲል ነው ትዳርን እስከ መበተን ድረስ ይደርሳል። ፕራንክ ማለት በተዘዋዋሪ ውሸት ማለት ነው እና ትላንትና እንዳያችሁት እኔ የፕራንክ ቪዲዮ ሰርቼ ነበረ። ባለቤቴን ፕራንክ አድርጌው ነበረ እና ያደረኩት ፕራንክ ሁላችሁም አይታችሁታል። አብዛኞቻችሁ ኮሜንት አድርጋችኋል ማለት ነውና እኔም ቪዲዮ ሪል አይደለም ሪል እንደዛ አይነት አይን አውጣ ወይም ደግሞ ፈጣጣ ልጅ አይደለም። ግን ያው አንዳንዴ ዩቲዩባችሁ የለመደውን ኮንተንት ተሰሰሩ ነውና አልጎሪዝም ለይታ የሚበትነው ያንን በማሰብ ብዙ ጊዜ እኛ በፊት እንደዚህ አይነት ቪዲዮዎች ነበር የምንሰራና በዛ ሴቭ አድርጎ ይዞታል መሰለኝ። እንደዚህ አይነት ቪዲዮ ስንሰራ ነው ትንሽ እይታ የሚኖረው። ከዛ ውጭ ከሆነ ግን እንደምታዩት 500 ምናምን ነው። እሱ ደግሞ የኮንተንት የመለመድ ችግር ነውና ለዛ ትላንት ባለቤቴን ፕራንክ አደረኩት። ብዙዎቻችሁ እንደምታውቁ የባለቤቴ እናት እዚህ እኛ ጋር ቆይተው ከዛም በኋላ ደግሞ ብዙ አለመግባባቶች ምናምን ተፈጥረው ነበርና አሁን እንደውም ሌላ አይታችሁ አንዳንዶቻችሁ አይታችሁ ሊሆን ይችላል የሆነ ቪዲዮ ምናምን እየተፖስተ ነው። በፊት ከኛ ጋር ነበር የሚሰሩትና እና አሁን የትላንተው ቪዲዮ እነሱ ጋር ደርሶ ቤተሰብ ጋር ደርሶ ማታ ተደውሎ ነበር ስልክ ማለት ነውና ለባለቤቴ ነው ስልኩ የተደወለው። በጣም በቃ ምን ብዬ ላስረዳችሁ፣ በጣም አጸያፊ ቃላቶች ምናምን ነው ለኔ ተነገረኝ ማለት ነው። ገባችኋ? እንዴት በዚህ ልክ በቃ እኔ ምን አይነቷ ተፈጥሮ ናት እስቲ ነው ምን አይነት ሰው ነው ያሳደጋት እስከምባል የደረስኩበት ቪዲዮ ነው ትላንት ማለት ነው። ከቤተሰብ ተደውሎ ለባለቤቴ ስልክ ሲያወራ እየሰማሁት ነበርና በቃ ስቲል ነው በቃ ይሄንን ነገር ላንዴና ለመጨረሻ እንደዚህ አይነት የወረደ ቤተሰብን የሚያስንቅ ወንድነትን የሚፈታተን ነገር መስራት ካላቆማችሁ ወይ ቢእኛን ወይ ቤተሰቦችን ወይ እሷን ትመርጣለህ? በቅርቡ እመጣለሁ በሚል ዛቻ ነው ስልኩ የተዘጋው እና ባለቤቴ ደግሞ ብዙ ጊዜ እንዳያችሁት ከቤተሰብ እንደዚህ አይነት ነገር ሲመጣ አይቋቋምም ስላችሁ እንዴት ነው ታያቸው በቃ ምናምን ብሎ የሚያልፍ ሰው አይደለም። ስራውን ተመካክረን እየሰራ ነው። ተመካክረን ስላችሁ ትላንት ፕራንክ ሳረገው ተመካክረን ነው እያልኳችሁ ሳይሆን ግን ዩቲዩብ ስንሰራ የትኛውንም ኮንተንት ተመካክረን እንደዚህ እንሰራለን ተባብለን አምነንበት እየሰራን ሁለታችንም ኃላፊነት ወስደን እየሰራን ግን በመሃል ኦብስታክል ሲመጣ ሁሉን ነገር እኔ ላይ ነው የሚያደርገውና ትላንት ልክ ናቸው አንቺ ተሳስተሻል፣ ምንም ፕራንክ ቢሆን እንደዛ አይነት ቪዲዮ እኔን ፕራንክ ልታረግኝ አይገባም ነበር ምናምን ብሎ በጣም እሱም እኔን እንደ ጥፋተኛ ነው የቆጠረኝ ማለት ነውና በጣም ተሰማኝ። እኔ እንዴ ማለት እንዴት ነው ማለት እኛውን ትዳር አለን ልጅ አለን ራሳችን ችለን የምንኖር ሰዎች ነንና እኔንም ሆነ ባለቤቴን የሆነ አካል መጥቶ ቤተሰብ
ከቻለ ሰፖርት ነው ሊያደርገን የሚገባ። ይሄን አርጉ፣ ይሄንን በዚህ ብታረጉ ብሎ የሚደግፍ አይዲያ ሼር ቢያደርጉን የተሻለ ነው። ግን ይሄንን ለምን ታረጋላችሁ? ይሄን ለምን ታረጊያለሽ? በእኔም በኩል ቢሆን አንቺ ይሄን ለምን ታረጊያለሽ ብሎ እኔን የማደርገውን ነገር ሊያስቆመኝ የሚችል ሰው ሊኖር አይገባም። እሱንም ሊያስቆመው የሚችል ሰው አይገባም ነበረ። ምክንያቱም እኛውን ትልልቅ ሰዎች ነን፣ ራሳችን ችለን ትዳር ይዘን ልጅ ወልደን ቤት እየመራን ያሉ ሰዎች ስለሆነ ልክ ድሮ እንደሚያሳድጉን በቤተሰብ ቁጥጥር ስር ውስጥ እንዳለን ይሄን አርጊ የተባባልን የምንገሰጽ ሰዎች አይደለንም። እና እናንተ ምን ትላላችሁ በዚህ ዙሪያ? አሁን ቪዲዮ እንደዚህ አይነት በሙሉ በእንደዚህ አይነት ኬዞች የተሰሩ ቪዲዮዎች በሙሉ ድሌት አስደርጋት። እውነት ባሌ ካለች እውነት የውሸት ነው ቪዲዮን የምንሰራው ካለች ወይም ደግሞ ካከበረችህ እንደ ባል ካከበረችው ቪዲዮቹን በሙሉ አስጠፋት የሚል ነገር ነው የመጣው። እሱም ደግሞ አጥፊ ያለ የኔ ደግሞ አላጠፋም። ያ ቪዲዮ ጠፋ ማለት ብዙ ሰዓት ይጎልብኛል። ብዙ ቫይራል የወጡ ቪዲዮዎች አሉ አይታችሁ 194,000 37,000 53,000 70,000 የወጡ ቪዲዮዎች አሉ በዛ አይነት ኮንተንት የተሰሩ ማለት ነው። ያ ድሌት ሆነ ማለት አንደኛ ዩቲዩብ በቃ ኮንፊደንስ እንዳጣው ይቆጥረውና ያጠፋ በቃ ያወርድብኛል እይታዬን። ሁለተኛ ብዙ ሰዓት ሁቻር ይቀንስብኛል ማለት ነውና አላጠፋም ተባብለን በጣም በግብግብ ላይ ዛሬም እንደምታው ብቻዬን የምሰራው ቪዲዮ ስለሌለ ነው ጊዮን ማለት ነውና እስከመቼ ነው ማለት እናንተ ብትሆኑ ምን ታደርጋላችሁ? በትዳራችሁ የማንኛችሁም ቤተሰብ ይሁኑ መጥተው ይሄን አርግ እያሉ ቢመሯችሁ ትዳራችሁን ነው እየሰማችሁ የምትኖረው ወይስ ቤተሰብን ነው? እስኪ እናንተ ይሄን ቪዲዮ ከሰማችሁ በኋላ የራሳችሁን አይዲያ ስጡኝና እኔም ስልችት ስላለኝ አሁን በቃ ዩቲዩብ የሚባል ከድህረ ገጽ አጥፍቼ ለራሴ የሚለወጥበትን ነገር ወይ ወደ ውጭ መውጣትም እችላለሁ። አሁን ፈጣሪ ይመስገን ያው ትዳሬን ላለመበተን ልጄን ለማሳደግ ከባሌ ጋር አንድ ላይ ለመሆን በዩቲዩብ እየተፍጨረጨርኩ ያለሁት እንጂ እኔ እንደ ማንኛውም ጓደኞቼ ስደት ብሄድ እኔም የተሻለ ስራ መስራት እንደምችል አውቀዋለሁና እናንተ ምን ትላላችሁ? የምር እስኪ ለጊዮን አንዳንድ አስተያየቶች አስቀምጡለት። ሁሌ ቤተሰብ ተቃራኒ ነገር ባለ ቁጥር እንዴት እንደዚህ ታያለሽ ማለት የለበትም። እኔም እኮ ከኔ ቤተሰብ ብዙ የተቃራኒ ነገሮች መተው ያውቃሉ፣ ግን አስቆሚያቸው ነው። ገባቸው? በቃ ይህ የኔ ላይፍ ነው የኔ ህይወት ነው ብዬ አስቆሚያቸው ስለሆነ እየሰራውኝ ያለሁት። ስለዚህ እሱም ደግሞ በቃ እንደዚህ አይነት ነገር ላይሰማ ቃል ገብቶ ነበር። መልሶ ግን የሆነ እንትን ሲል አሁን በቃ ወይ ከኛ ወይ ከሷ ስለተባለ በዛ ቪዲዮ ምክንያት እኔ ደግሞ በቃ ሊያዘኝ ለምን ነው ቪዲዮ ማጠፋ? ብዙ ከታየልኝ በኋላ አሪፍ ኮሜንቶች አሪፍ የተወሰነ ዶላር ከሰራ በኋላ ለምን ነው ቪዲዮ ማጠፋው? በዚህ ልክ ለምን ነው ኮንፊደንስ የምታጣው? እኔ አንተን እንደዚህ አይነት ሰው እንዳልሆን ክራስ ታውቀዋለሁ፣ ግን ፕራንክ ነው ያረኩ። ኦሬዲ ተመልካችንን ፈታ አድርገናል። ደሳስ የሚሉ ኮሜንቶች እያነበብኩ ነበር ልክ እንደሆንኩኝ። እንደዛ አይነት ነገር በግልጽ ብንነጋገር ብዙ ትዳሮች አደጋ ውስጥ እንደማይወርቁ ብዙ ኮሜንቶች እያነበብኩኝ ነበርና ቤተሰቦቼ ዛሬ በቃ ለጊዮን ደና ኮሜንቶች እንድጽፉልኝ ነው የመጣሁት። በቃ ገባችኋል? ማንም ጣልቃ ቢገባ ዩቲዩብን እንዳያስቆመኝ። እኔ ዩቲዩብ እንደ ስራዬ ነው የማየው። አንድ ሰው አሁን ተቀጥሮ አነስታይም በቃ ማለት ኦቨር ተከፈለ ተብሎ 24 ሰዓት ሰርቶ እኮ በቃ ከ10,000 ያልበለጠ ብር ነው የሚከፈል፣ ምናልባት ባንከር ማናጀር ካልሆነ በስተቀር። እኔ ደግሞ እንደዚህ ዩቲዩብ እየሰራው የተሻለ ክፍያ ጥሩ ክፍያ አገኝበታለሁ በጣም ጥንክር ብዬ ከሰራው ማለት ነው። ዩቲዩብን ማቆም አልችልም። ያችሁ የቀረው ይቀራል እንጂ ዩቲዩብን አልተውም። ዩቲዩብ በጣም የምወደው ስራዬ ነው። ቤቴ ቁጭ ብዬ ልጄን ቴክ ኬር እያረኩኝ የምሰራው ስራ ስለሆነ ዩቲዩብ ማቆም አልፈልግም። እናንተ ለጊዮን አቋም እንዲኖረው ኮሜንት አስቀምጡለት። ለዛሬ በቃ ይችን ማለት ምናልባት በዚህ የሆነ ነገር ተፈጥሮ በሳምንት ውስጥ ምናምን ቪዲዮ ባልሰራ ብዙ የምትጨነቁ ቤተሰቦች አላችሁ ዩቲዩብ ላይ እንደ ራሳችሁ የምትወዱኝ አውቃለሁ ኮሜንት ላይ ስትነግሩኝና ለዛ ላሳውቃችሁ ብዬ ነው የመጣሁት። ከዚህ በላይ የምላችሁ ቪዲዮ የለም። ጃግራ ስለገባኝ ነው የመጣው ቤተሰቦችን
እናንተም ደግሞ እስኪ አንዳንድ ነገር በሉልኝ። እወዳችኋለሁ። ባይ ባይ።